ሰላም ውድ የቻናሌ ተከታታዮች ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ ትንሽ በተለያዩ በግል ምክንያቶች ቪዲዮ ሳልፖስት ቆይቻለሁ። ከዚህ በኋላ እንግዲህ ላልጠፋ ቶሎ ቪዲዮ ለመልቀቅ ሞክራለሁ ማለት ነው። እንግዲህ ሰሞኑን አጫጭር ቪዲዮዎች እየለቀቅኩ ነበረ። አሁን በአዲስ መልክ እንግዲህ ሰፋ አድርጌ መጥቻለሁ ማለት ነው። እንግዲህ ዛሬ ከቆይታ በኋላ የምንሰራው ምግብ ሩዝ ነው። እኔ በብራውን ሩዝ ነው የምሰራው። እናንተ የፈለጋችሁትን ያላችሁን ሩዝ መጠቀም ትችላላችሁ፣ ችግር የለውም። ስለዚህ ሩዝ በአትክልት ነው የምንሰራው። ሩዙን ለመስራት እናንተ ቤታችሁ ያለውን የትኛውንም አትክልት መጠቀም ትችላላችሁ። እኔ እነዚህን ነው የምጠቀመው። ሽንኩርት፣ ድንች፣ ካሮት፣ ዝኩኒ፣ ቲማቲም፣ ነጭ ሽንኩርት እነዚህን ተጠቅመን ነው ዛሬ የምንሰራው። ስለዚህ ይህንን እየሰራን አብራችሁን ቆዩ። እንግዲህ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ታዲያ ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። አብራችሁን ቆዩ። እንደምትመለከቱት ተንቀልቀዋለን። እንደምትመለከቱት ይሆን እንደምትመለከቱት ራይሳችን እየበሰለ ነው ያለው። ጨው እናደርጋለን። እንደምትመለከቱት እንግዲህ ሩዛችን በስሎልናል። ከዛ ዘይት አደረግን መጥበሻ ላይ። ከትፈን ያዘጋጀነውን ካሮትና ድንች እኔ በአንድ ላይ ነው የጠበስኩት። እናንተ እንደተመቻችሁ ማድረግ ትችላላችሁ። ካሮቱንም ቀደም ማድረግ ትችላላችሁ። ቀድማችሁ ጠበስ ማድረግ ትችላላችሁ፣ ችግር የለውም። እንግዲህ ውሃ ውስጥ ደግሞ እንዳይጠቁብን ማድረግ ይጠበቅብናል ማለት ነው። ስለዚህ ሁለቱን አንድ ላይ አድርጌ እኔ በአንድ ላይ ነው የጠበስኩት። በዚህ መልክ ጠበስኩኝ። ዝኩኒውና ሽንኩርቱን፣ ነጭ ሽንኩርት አንድ ላይ አድርጌ እላዩ ላይ ጠበስኩ። በመጨረሻም እንግዲህ ሩዜን አደረግኩ። ምናልባት የረሳሁት እዚህ ጋር ምንድን ነው ቆንዶ በርበሬና አዝመሪኖ አርጌበታለሁ። ጨው አርጌያለሁ። ነጭ ሽንኩርት የተፈጨም አድርጌበታለሁ። ቪዲዮ ማታም ስለነበር የቀረጽኩት አላስገባሁትም። እንግዲህ ለቪዲዮውም ለምስሉም ጥራት ይቅርታ ጠይቃለሁ። እንግዲህ ሩዜ ይሄንን የሚመስል ሆኗል። በጣም የሚያምር ቆንጆ ሩዝ በዚህ መልክ ነው ያዘጋጀው። ይሄንን ይመስላል እንግዲህ የዛሬው ቪዲዮን ከወደዳችሁት ታዲያ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አይረሳ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው